ምክንያቱም የመጣነው ትክክለኛ ቦታ ስላልሆነ። እንደውም እንደ ዛሬ ትክክለኛ ቦታ መጥቼ አላውቅም። ብቻ ሌላ ነገር እያሰብክ እንዳይሆን። ምን ላስብ እችላለሁ? ከቀስቴ ጋር ስለመፋለም። ለጊዜው አላሰብኩም። እሺ በቃ ካላሰብክ እንውጣ። እሱ ፈጽሞ ሊሆን የሚችል ነገር አይደለም። ቅዱሴ እባክህ በቃ ሌላ ቦታ እንጮታለና በእናትህ እንሂድ። ፊዮሪ ምን ከፈለግሽ አንቺ ቤት ትችያለሽ። እኔ ቅዱስ ግን የትም ማለት ነው። ገባሻ? ጀለስ ደግሞ ማን ነው እንዲህ ተወጣጥሮ የሚመጣው? ምኑ ነው ያላማረ? ምን አውቃለሁ። ዝም ብዬ ሳይሆን የሆነ ሟች ወደ መቃብሩ መሰስ ሲል አይነት አመጣጥ ነው የሚመጣው። ባለፈው የሰበርኩለትን ረስቶታል ማለት ነው። እንትን ቀስቴ ለምን ግን እኔ እናንተ አንሄድም? ምን ወዴት ነው የምንሄደው? እንትን ወደ ቤት ላቢያችሁ። አንተ ከፈለክ መሄድ ትችላለህ። እኔ ግን ማንንም አልሰማም። ቀስቴ እኮ ነኝ። እዚህ ውስጥ ወንድ የሆነ ሰው አለ እኔ ሊገጠም የሚችል ሰው? ወንድማ ስላለ መሰለኝ ባለፈው ማንነታችን ያሳየን ከሆነ ጥሩ። ዛሬ ደግሞ እኔ ቅዱስ ማንነቴን በደንብ አሳያችሁ። ደስ ይለኛል። ባለ ስንት ይመቻል? በፈለግኩ። እንደዛ ከሆነ ባለ 200 እና ቀስቴ ባለ 200 ነው? አዎ ባለ 200። ሰው ቀልስ እኔ እኮ 200 ብር ላቢያጁ አጥቤ ቁራሌ ሰርቼ እነማ ማሰለፍ ሰፈር ሩጄ ራሱ እኮ አላገኘሁም። 200 ብር። አንተ በእናትህ ወሬ አታብዛ። ቅዱሴ በእናትህ በቃ ቁማሩን ተውና ለቴብል ተጫወቱ። አንቺ እዚህ ነገር ውስጥ ምንም አይመለከትሽም። 200 ባልኳት ተስማምቻለሁ። ስለዚህ እንጀምር።